ራሴን በወደድኩበት ልክ ለሌላው ማሰባለሁ ብላችሁ ካሰባችሁ ይህንን መልእክት ለብዙ ሰው ታደርሱታላችሁ በሚል ሀሳብ ነው የማጋራችሁ። ለዘመናት አብዛኛው ማህበረሰባችን የወፍ በሽታ የሚባል አለ ብሎ ያምናል። የመፍትሄ አማራጮችንም ሲወስድ እናያለን እና ወፍ የሚባል በሽታ ግን እውነት አለ? በእኔ በኩል የወፍ የሚባል በሽታ ኑሮ ያውቅም። በተለይ በባህላዊ ሕክምና ዙሪያ ላይ የሚሰሩ ሰዎች የጤና ችግር አጋጥሟቸው ሲሄዱ ወፍ አለብህ ብለው መድኃኒትም ሲሰጡ እናያለን። ሰዎችም መፍትሄ ያገኘንበት ይላሉ። እውነት ወፍ የሚባል በሽታ ኑሮ የተሰጣቸው መድኃኒት ሰርቶ ነው ወይስ ወፍ የሚባል በሽታ እንዲኖር ያደረገው እና ይሄንን ልማዳችን እንድናጎለብተው ያደረገው ምንድን ነው? ብዙ ጊዜ የጤና ችግር ሲያጋጥመን ወደ ሕክምና ተቋማት ነው የምንሄድ፣ ወይም የሕክምና መፍትሄ ይሰጣሉ ወደምንላቸው ግለሰቦች እንሄዳለን። ወደ ሕክምና ተቋማት ስንሄድ በመጀመሪያ ያው ደም እንሰጣለን፣ ሽንት ሰገራ እንሰጥና ባክቴሪያ፣ ቫይረስ፣ የተለመዱ ነገሮች ፋንጋይ ነገር እንዲሁም ታይፈስ፣ ታይፈድ፣ ማሌሪያ፣ ወባ እንዳለ እንዲሰራ ይደረግና ዶክተሩ ለላቦራቶሪስቱ እንደነዚህ አይነት ትዕዛዞችን ይሰጣል። ያያል። ውጤቱ ኔጌቲቭ ከሆነ ሰዎች አሟቸው ስለሄዱ አይ በሽታም አለብን ይላሉ። ለመፍትሄው ደግሞ አንቲባዮቲክ ይሰጣሉ። የህመም ማስታገሻ ተሰጥተው ይመለሳሉ። ክፍተቱ እዚህ ላይ ነው። ብዙ ጊዜ ያልተለመደ አሁን ባለፉት ጊዜያቶች ያልተለመደ ነገር ሰዎች የጤና ችግር አጋጠመን ሲሉ ወደ ሕክምና ተቋማት ሲሄዱ የሚታዩበት መንገድ በቅድመ ሁኔታ እንግዲህ ብለድ ወርክ ሲሰራ ላቦራቶሪስቱ ቫይታሚኖቻቸውን ቼክ አያደርግም፣ ሚኔራሎቹን ቼክ አያደርግም። ስለዚህ ቫይታሚኖቻቸው ቼክ ስላልተደረገ፣ ሚኔራሎቹ ቼክ ስላልተደረገ ያለው ጉድለት አልታወቀም። ላቦራቶሪስቱ ዶክተሩ ያለውን ነው የሚያይ። ዶክተሩ ደግሞ ብዙ ጊዜ የተለመደ ነገሩ ሰገራ፣ ሽንት፣ ደም ተሰጥቶ እነዚህ በቅድመ ሁኔታ ይኖራሉ ተብሎ የሚጠበቁ ነገሮች እንዲታዩ ያደርጋል እና እንዲያው ቫይራል ነገር ተገኝቶበት ካልሆነ በቀር ኬሚስትሪ ይሰራ፣ ብለድ ወርኮቹ ላይ ኬሚስትሪ ይሰራ፣ ቪታሚኖቹ፣ ሚነራሎች አይባል። በዚህ ምክንያት ማለት ነው ብዙ ሰው ማግኒዚየሙ ወርዶ የአቅም ማነሱ መጥቶ ቫይታሚን ዲ ወርዶ ቫይታሚን ቢ12 ወርዶ ምግብ አልበለው ብሎ አቅሙ ራሱን መደገፍ አቅቶት አንቲባዮቲክ ምላሽ አልሰጠው ሲል ሕክምና ሄጄ መድኃኒት ወስጄ ነበር አልዳንኩም ብሎ ወደ ባህል ሕክምና ይሄዳል። የባህል ሐኪሙ ወፍ አለብህ ሲለው አንዳንዶቹ ወፏን ራሱ የሌሊት ወፏን ሊያበሏችሁ ይችላሉ። አንዳንዶቹ ምላሳችሁ ሊተፈትፏችሁ ይችላሉ። አንዳንዶቹ ጉበታችሁን አደጋ ላይ የሚጥል ስራ ስር ሊያጠጧችሁ ይችላሉ። አንዳንዶቹ ሊተኩሷችሁ ሁሉ ይችላሉ። ወፍ ስንል ምንድን ነው? እንግዲህ ኢንፌክሽን አጋጥሞን አይናችን ቢጫ ሲሆን ወፍ ነው የመባል ልማድ አለ። ይሄም ስህተት ነው። የሐሞት ጠጠር ኑሮባችሁ ኢንፌክሽን ቢፈጥር አይናችሁ ቢጫ ሊሆን ይችላል። ወፍ አለብህ ተብለህ ወደ ላይና ወደ ታች የሚል ነገር ቢሰጥ